ሃይ ሰላም ጤና ይስጥልኝ። ይህንን የምግብ አሰራር የምትከተሉ ሁሉ ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ ደግሞ ህሙስን በእኔ ቤት እንዴት አድርጌ እንደሰራሁት የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ወደ አሰራሩ ከመግባቴ በፊት አዲስ የሆናችሁ ለቻናሌ እንኳን ወደዚህ ቻናል በሰላም በጤና በፍቅር መጣችሁ እያልኩኝ የቆያችሁ ውድ ጓደኞቼ እንኳን ሰላም ቆያችሁኝ እያልኩኝ እንደዚሁም አዲስ ሆናችሁ ይህንን ቪዲዮ የምትከታተሉ ካላችሁ ስራዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዶል ምልክቷን በመንካት ቤተሰቡን ተቀላቀሉ። አዳዲስ ስራዎችና ነባር ስራዎችን አብረን እንሰራለን እናያለን እንማማራለን። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ እንደዚሁም ለህዝቦቿ እግዚአብሔር አምላክ በቸርነቱ በፍቅሩ በረድኤቱ በበረከቱ ያድልልን እያልኩኝ ወደ አሰራሩ ገባለሁ። እንድትከታተሉኝ በትህትና ጠይቃለሁ። ተከታተሉኝ። ቤተሰቦቼ ለዚህ ለህሙስ ስራ የሚያገለግሉን ግብአቶች ሽምብራ ያስፈልገናል፣ ሎሚ፣ ነጭ ሽንኩርትና tahini እንደዚሁም ጨው ያስፈልጉናል። እነዚህን ጥቂት ግብአቶች ይዘን የሚጣፍጥ ለቁርስ እንደዚሁ ለራት እንደዚሁ ከምግብ ጋር ማባያ የሚሆን ህሙስ እንሰራለን። እንደምትመለከቱት የተጠቀምኩት እኔ የቆርቆሮን ወይም የብርጭቆን ህሙስ ነው የተሰራ ነው ተሰርቶ ያለቀ ማለት ነው። ቤት ውስጥ አይደለም የቀቀልኩትኝ። በእንደዚህ አይነት መልኩ አጠንፍፌ ከጨረስኩ በኋላ ወደ ማሽኑ በእንደዚህ አይነት መልኩ ጨምረውና ፈጫዋለሁ። ውሃውን አልደፋውም። ያጠነፍኩትን ውሃ ለመፍጨት እጠቀምበታለሁ። ሽምብራውን እንደዚህ ማሽኑ ውስጥ ከከተትኩኝ በኋላ የቀነስኩትን ውሃ እጨምርበታለሁ። እዚህ ጋራ ወደ 60 ሚሊ ሊትር የሚሆን እጨምርበታለሁ። እንደዚሁ መጨረሻ ላይ ወደ ሎሚውን ምንንም tahiniውም ስለሚገባ አንድ ላይ ደግሞ የበለጠ በበቂ ሁኔታ እናቀጥነዋለን ማለት ነው። በመቀጠል እንግዲህ እንደምትመለከቱት ምንድነው ጨምርበታለሁ፣ አብሬ ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርቱን አንድ ላይ ለመፍጨት ስለምፈልግ በእንደዚህ አይነት መልኩ ነጭ ሽንኩርቱን ልጬ እንደዚሁ ጎረድ አደርገዋለሁ ቆንጆ ሆኖ እንዲዳረስልን ሲፈጭ። በመቀጠል እዚህ ጋር ያዘጋጀው ሽምብራ ላይ ከላይ ጨምር አድርጌ አንድ ላይ ፈጨዋለሁ። በቂ ስላልሆነ ትንሽዬ ውሃ ደግሞ በድጋሜ 60 ሚሊ ሊትር የሚሆን እጨምርበታለሁ። በመቀጠል ከድኜ እንዲዳረስ ቆንጆ ሆኖ እንዲዳረስ ፈጨዋለሁ። አሁን ከበፊቱ በተሻለ የተፈጨልን ነው። እዚህ ጋር ደግሞ ከላይ የምጨምረውን tahini አዘጋጀዋለሁ። ከሰሊጥ የሚሰራ ነው። tahini ማለት ከሰሊጥ የሚሰራ ግብአት ነው። በቂ ነው ብዬ የማስበውን ቀንሼ አዘጋጅና ከላይ እጨምርበታለሁ። ከtahiniው ጋር አብሬ ሎሚውን ስለምጨምር በድጋሜ ሎሚዬን እጨምቃለሁ። እኔ ሁለት አነስ ያሉ ሎሚዎችን የተጠቀምኩት። እናንተ እንደየግብአታችሁ መጠን መጠቀም ትችላላችሁ። ይህን ቪዲዮ አይታችሁ የምትሰሩ ሰዎች ካላችሁ ማለት ነው። እንደዚህ ቤት ውስጥ በቀላሉ ሰርተን የሚጣፍጥ ነገር መመገብ እንችላለን። ይሄው እንደምትመለከቱት በቂ ነው ብዬ ስላሰብኩኝ አሁን ያዘጋጀሁትን tahiniና ሎሚውን አንድ ላይ ጨምሬ በድጋሜ እፈጭዋለሁ። በመቀጠል የጨመርኩት ሎሚ አለ፣ እሱንም እጨምርበታለሁ። ወደ 70 ሚሊ ሊትር ይሆናል የጨመርኩበት የሎሚው ጭማቂ። በቂ ሆኖ ነው ያገኘሁት። በመቀጠል ትንሽዬ ጨው ጨምርበታለሁ። በመቀጠል አንድ ላይ አዋህጄ ጨረስኩ ማለት ነው። በጣም ቀላልና የሚጣፍጥ ነገር እንደዚህ ሰርተን በትንሽ ግብአቶች እንደዚህ ቆንጆዬ ነገር ሰርተን ቤት ውስጥ መጠቀም እንችላለን ማለት ነው። ውድ ቤተሰቦቼ ይህንን ቪዲዮ የምታዩ ሰዎች ስራውን ከወደዳችሁት ላይክ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርሱ እንድትተባበሩኝ በትህትና ጠይቃለሁ።
እንደዚሁም ቤተሰቦቼ ሀሳባችሁን ኮሜንት ላይ ግለጹልኝ እያልኩኝ ማስተካከል ያለብኝ ነገር ካለ እንዳስተካክል እንድትተባበሩኝ በትህትና ጠይቃለሁ። ላይክ ሼር አድርጉ። በእንደዚህ አይነት መልኩ በአማረ መልኩ ቆንጆ ሆዶ ጨርሷል። አሁን እንግዲህ ጨው በቂ ነው አይደለም የሚለውን እንደዚህ ትሄኔው በቂ ነው አይደለም የሚለውን ነገር ቀምሼ አይቻለሁ። ቆንጆ ሆኖ ደርሶልኛል። አሁን ወደምፈልገው እቃ ላይ አድርጌ እንግዲህ ለምግብነት አደርሰዋለሁ ማለት ነው። በእንደዚህ አይነት መልኩ እንግዲህ አሁን ትንሽ ቀጠን ብላለች። እኔ አውቄ ነው እንደዚህ ያደረኩት፣ ምክንያቱም ፍሪጅ ውስጥ ከገባ በኋላ ለተወሰነ ደቂቃ ማባያውን እስካዘጋጅ ድረስ መጠጥ ያደርግልኛል ማለት ነው። እንግዲህ ውድ ቤተሰቦቼ በእንደዚህ አይነት መልኩ ካዘጋጀው በኋላ ደኩረዋለሁ። ለሱ የሚሆነኝን እዚህ ጋር የፔርሲሊ ቅጠል እንደዚሁ ከተፍ አድርጌ እደኩርበታለሁ። አሁን እዚህ ጋር እንደምትመለከቱት በናና አድርጌ ደኩረዋለሁ ማለት ነው። ከናናውን መብላት እንችላለን። እጅግ በጣም ነው የሚያጣፍጠው። በእንደዚህ አይነት መልኩ ዶክረን እንግዲህ በሚያምር መልኩ የሚያምር ነገር መመገብ እንችላለን በቀላሉ። ከላይም ደግሞ ከምን እንደተሰራ እንዲያስታወቅ በእንደዚህ አይነት መልኩ ከላይ ዶክረን የኦሊቫ ኦይል በእንደዚህ አይነት መልኩ በመጨመር በሚጣፍጥ ሁኔታ መመገብ እንችላለን። እንስሩና ሞክሩ እላለሁኝ። በመቀጠል እንግዲህ ለዚህ ማባያ የሚሆነኝን በቤት ውስጥ እኔ በቂጣ ነው የሰራሁት። እዚህ ጋር የተጠቀምኳቸው የገብስ ዱቄት ተጠቅሜ ያለው፣ እንደዚሁም የበቆሎና የኖርማል ዱቄት ተጠቅሜ፣ እንደዚሁም የቀይ ጤፍ ዱቄት ተጠቅሜ ያለው፣ እንደዚሁም በተጨማሪ ጨው ተጠቅሜ የምጣፍጥና የሚያምር ቂጣ ጋግረን በሱ መመገብ እንችላለን። እንደዚሁም እንግዲህ ይሄ የአረቦች የምግብ አሰራር ነው። የሚመገቡበትን ኮበዝ የሚባል የፒጣ አሰራር አለ። በሱ መመገብ እንችላለን። እንደዚሁም በቤታችን በእንደዚህ አይነት መልኩ በቀላል ዘዴ ሰርተን በሚጣፍጥና ጥራ ከወደዳችሁት ላይክ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ እያልኩኝ እሰናበታችኋለሁ። በሌላ የምግብ አሰራር እስከምንገናኝ እንግዲህ መልካም ጊዜ፣ መልካም የስራ ሳምንት ይሁንላችሁ እላለሁ። ብሉ፣ ስሩ፣ ሞክሩ። የሚጣፍጥ ነገር እየሰራችሁ ብሉ፣ ሞክሩ እላለሁ። እንደዚሁም ሀሳባችሁን ኮሜንት ላይ ግለጹልኝ። እንደምትመለከቱት ወፈር ብሎልኛል። ያቺ እየቆየ ሲሄድ መጠጥ ያደርጋል። ከናናው ጋር ደግሞ ሲበላ ልዩ ጣዕም ይሰጠዋል። በእንደዚህ አይነት መልኩ እየሰራችሁ ብሉ፣ ተመገቡ። በሌላ የምግብ ስራ እስከምንገናኝ ቻው ቻው፣ ባይ ባይ።